ግደሉት የሚል ነበር ደብዳቤው። ባሕራን እንዲህ አለ፣ ሚካኤልን አየሁት። ገባሬተ ጊዮርጊስ ቅዱስ ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድሚያ በረድኤት አቅርቦ በሀብት ስቦ በቸርነቱ ጠብቆ በቅዱስ ሚካኤል ዓመታዊ በዓል ተገናኝተን ሕይወትና መድኃኒት የሆነውን ስሙን እንድንጠራ ሕያውና ዘላለማዊ የሆነው ቃሉን እንድንነጋገር የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና ይድረሰው። እዚህ በቅዱሱ ሚዲያ የሚተላለፈውን የዕለቱን ቃለ እግዚአብሔር የምትከታተሉ አድማጮቻችን ሁላችሁም በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። ምስጋና ቸርነት የባህሪ ገንዘቡ የሆነ አምላካችን ልዑል እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። እኔ ስሜ መምህር ኃይለ ማርያም በለጠ ሲሆን የማገለግልበት ቦታ ደግሞ ቦሌ ደብረገነት ገርጅ ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል ነው ማለት ነው። ስለዚህ በዛሬው በዚህ በቅዱስ ሚካኤል በዓል የሚተላለፈውን የዕለቱን ቃለ እግዚአብሔር እንድንነጋገር እንድንወያይ ለምእመናን የሚገባውን መልእክት እንድናስተላልፍ እግዚአብሔር ፈቅዶልን ተገናኝተናልና ስለዚህ ወደ ዕለቱ ቃለ እግዚአብሔር እንሄዳለን። እንግዲህ የቅዱስ ሚካኤል ዓመታዊ በዓል እንግዲህ ብዙ ቅዱሳን የሚታሰቡበት የመልአኩ የቅዱስ ሚካኤል ፈጣን ተራዳኢነት የሚታሰብበት ከዚያም የጌታችን የመድኃኒታችን የኢየሱስ ክርስቶስ ተስካረ ትንሣኤው፣ ዕርገቱ፣ ዳግም ምጽአቱ በዚያም ላይ ደግሞ ምስጢረ ትንሣኤ ሙታን ሁሉ ያካተተ ብዙ ምስጢር ያለበት ታላቅ በዓል ነው። እንደምታውቁት ሰኔ 12 የቅዱስ ሚካኤል በዓል የታወቀ በዓል ነው። በዚህ ዕለት ብዙ ቃለ እግዚአብሔር እንግዲህ ከዋዜማ እስከ ሰላም የዕለቱም ደግሞ ከዚህ ጀምሮ እስከ ሰላም ቃለ እግዚአብሔሩ ብዙ ነው። ነገር ግን እግዚአብሔር እንደፈቀደልን የዕለቱን የዚቁን ወረብ ጀምረን እስከ መጨረሻ እግዚአብሔር እስከፈቀደልን ድረስ እንናገራለን ማለት ነው። የዕለቱ ወረብ እንግዲህ በዚህ ቀን ጀምራለን። ወረብ ዚቁ ከተጸነጸለ ከተመረገደ በኋላ የሚወረብ ከዚያው ከዚቁ ዘር ወጥቶ ኃይለ ቃሉ ተመዞ ተወስዶ በሁለት ክፍል ሆኖ የሚወረብ ወረብ ይባላል ማለት ነውና ስለዚህ ወረብ እንወርባለን። መጀመሪያ ምእመናን የዚህ የቅዱሱ ሚዲያ አድማጮች ተከታታዮች በጽሞና ሆናችሁ እንድታዳምጡን በልዑል እግዚአብሔር ስም እንጠይቃችኋለን። የመጀመሪያው ወረብ ዘሩ ዚቁ ሃሌሉያ ሃሌሉያ አቢተነ በመድኃኒትከ ጸግወነ ንጸውዕ ስመከ ኖላዊ ነሄር ትጉ ዘኢትነጉም ሰላመከ ሀበነ ይላል። ስለዚህ ወረብ ደግሞ አልፎ አልፎ ኃይለ ቃሉን እየመዘዘ ስለሆነ መላውን ዚቁን አንተን አይለውም ማለት ነው። ስለዚህ ሀበነ ሰላምከ ንጸውዕ ስመ ሀበነ ሰላምከ
ንጸውስማ ትነውም ትጉም ኖላዊነየ ርኖ ላዊነየ ትነውም ትጉም ኖላዊነየ ርኖ ላዊነየ። ትርጉሙ ዘኢትነውም ትጉህ ሀበነ ሰላመከ ይላል። የማትተኛ የማታንቀላፋ ምስጋናህ እረፍትህ ምስጋና የሆነ ቅዱስ ሚካኤል ሰላምህን ስጠን፣ ሰላምህን አድለን፣ ካንተ የሆነውን ሰላም ስጠን። ልዩ የሆነ ሰላም፣ ከዚህ ዓለም ሰላም የተለየ ሰላም። የዚህ ዓለም ሰላም አንጻራዊ ሰላም ነው፣ ጊዜያዊ ሰላም ነው፣ ከጥቅማጥም ጋር የተያዘ ሰላም ነው። ከአንተ የሚገኘውን ፍጹም ሰላም አድለን፣ ፍጹም ሰላምህን ስጠን እያሉ ሊቃውንቱ በእውነት በማሕሌቱ የሚያመሰግኑት ምስጋና ልዩ ምስጋና ነው በእውነት። ስለዚህ ጸገወነ ንጸውዕ ስመከ፣ ስምህን እንጠራ ዘንድ ስም መጥራትን ስጠን፣ ስምህን እንድንጠራ አድርገን፣ ስምህን ጠርተን ካንተ በረከት ረድኤት ከፈጣሪ ምሕረት ቸርነት እንድናገኝ አድርገን። ዘኢትነውም ትጉህ ትጉሃንን ለኢይነጉሙ ይላቸዋል ቅዱሳን መላእክትን። ቅዱስ ሚካኤልም እንደዚሁ ዘኢይነጉም ትጉህ፣ ፈጣሪያቸውንም እንደዚሁ ትጉህ ዘኢይነጉም ይለዋል። ስለዚህ ሰላምህን፣ ፍቅርን፣ አንድነትን ስጠን የሚል ነው ተርጓሚው። ወደ ሁለተኛው ወረብ እንሄዳለን። ባይራንኒ ይብየ ነገደባ ባይራንኒ ይብየ ነገደ ባርይ ክዎ ለሚካኤል ስእንኩ ጠይቆቶ ስእን ርኢክዎ ለሚካኤል ስእንኩ ጠይቆቶ ስእን ባሕራንን ይብየ ዘነገደ ባሕረ ባሕርን የተሻገረ ማዕበል ወገዱን ያለፈ ባሕራን እንዲህ አለ። ርኢክዎ ለሚካኤል ወስእንኩ ጠይቆቶ
ሚካኤልን አየሁት መረዳት ግን ተሳነኝ ይላል። ሊቃውንት ንባቡን ከንባቡ ምስጢሩን ከምስጢሩ ትርጓሜውን ከትርጓሜ ሕይወቱን ከሕይወቱ ጋር አያይዘው መናገር ያውቁበታልና ይህ ድርሰቱ ቅዱስ ያሬድ በዝማሬ ላይ የደረሰው ድርሰቱ ዋናው እንድርያስን ይቤ ዘነገደ ባሕረ ምስሌው የሚለው ነው። ከዚያ ሊቃውንቱ አመጣው የባሕራን ሕይወትና የእንድርያስን ሕይወት አያይዘው የእንድርያስን ድህነትና የባሕራንን ድህነት አያይዘው ማለት ነው። ስለዚህ በተለይ የዛ ጌታችን መድኃኒታችን ኢየሱስ ክርስቶስ በባለ መርከብ ሆኖ እንድርያስ ወደ ሀገረ በላይ ተሰብ ሲሄድ ተገልጾለት ነበርና የዛ ምስጢር ነው። ስለዚህ ባሕራን ደግሞ በድርሳኑና በስንክሳሩ ተጽፎ ሁላችሁም ምእመናን ታነቡታላችሁና ስለዚህ የባሕራን ታሪክ ነው የሚያሳየን። ይሄ ባሕራን አንድ ባለጸጋ ወደ ባሕር አስጥሎት ነበረ። ብዙ ታሪኩና አሁን እንትና አንናገርም ከዚያው ድርሳኑ ላይ ስላለ ማለት ነው። ስለዚህ በመላኩ ቀዛፊነት በመንፈስ ቅዱስ መጋቢነት ከባሕር በደህና ወጥቶ በአንዲት ሀገር እስከ 20 ዓመቱ ድረስ ነው። በ20 ዓመት እስከ 20 ዓመቱ ድረስ በአንድ ባለጸጋ ዘንድ አደገ ነው የሚለው። ስለዚህ ከዚያ በኋላ ፊት ወደ ባሕር አስጥሎት የነበረው ባለጸጋ ጊዜ ገጠመውና ባሕራን ወዳለበት ሀገር መጣ። ባሕራን እያሉ ሲጠሩ ሰምቶ ባሕራን ያላችሁ ምንድነው? ከባሕር ተገንቶ ነው። ስለዚህ ያ ባለጸጋ የሞት ደብዳቤ ለባሕራን ጽፎ ወደ ነበረበት ሀገር ባሕራን ያችን ደብዳቤ ይዞ ሲሄድ በመንገድ ቅዱስ ሚካኤል ተገልጾ ወዴት ትሄዳለህ ብለው ብዙም አልነገረውም። ስለዚህ ታሪኩ እዚያ ስላለ ማለት ነው ወረቀቱን እስኪ ያሳየኛለሁ። ያንን የሞቱን ደብዳቤ ቅዱስ ሚካኤል ባሳየው ደመሰሰና የሕይወት ደብዳቤ ይህንን ብላቴና ሕፃን በመጣ ጊዜ አታውሉት፣ አታሳድሩት፣ ግደሉት የሚል ነበር ደብዳቤው። ቅዱስ ሚካኤል ደግሞ መልአከ ምሕረት ቅዱስ ሚካኤል ያንን የሞቱን ደብዳቤ ደመሰሰና ይህ ሕፃን ይህ ብላቴና በመጣ ጊዜ ልጄን አጋብታችሁ ተድላ ደስታ ያደረጋችሁ ቆዩኝ የሚል መልእክት በዚያ በደብዳቤው ላይ ደብዳቤውን ለውጦለት በዚያ ሄዶ ትልቅ ድህነት የተፈጸመበት ስለሆነ እና ሊቃውንቱ ድህነትን ከድህነት እያገናኙ በእውነት ልዩ የሆነ ምስጢር ነው ያለውና ስለዚህ የሚቀጥለውም ዮም ሰማያዊ በምድር አስተዳየ ይላል። እዚህ ላይ እንዳለ ማለት ነው። ሰማያዊ ቅዱስ ሚካኤል ዛሬ በምድር ተገለጠ። ዮም ሰማያዊ በጎል ሰከበ ዮም ሰማያዊ በማይ ተጠምቀ ያለውን ሊቃውንቱ ቀየሩና ዮም ሰማያዊ በምድር አስተራየ ሰማያዊ ቅዱስ ሚካኤል በምድር ተገለጠ ባሕራንን ለማዳን የባሕራንን የሞቱን ደብዳቤ ለመቅደድ ለመደምሰስ ተገለጠ የሚል ነው እና ስለዚህ ባሕርን የተሻገር ማለት ስለዚህ የቅዱስ ሚካኤል ለጊዜው ለባሕራን ቢሆንም ዛሬም ለምእመናን ማለት ነው የሞት የዕዳ ደብዳቤያቸውን የሚቀድላቸው የሁላችንም ማለትና ስለዚህ ልዩ ምስጢር ነው። ምእመናን ወደ ሌላው ወረብ እንሄዳለን። ወከሲቶ ረከ ወከሲቶ አከበ ሀበ ይብል እዚአንወሙ ለነ ዳያን ፈነወ ወከሲቶ ረከ አበ ወከሲቶ አከበ ሀበ ይብል እዚአንወሙ ለነ ዳያን በነወ ወእስክሎ
ግዛነ ለጽዋዓን ወእስምዮ ለባዕራን ህሩም ወእስክሎሙ ግዛነ ለጽዋዓን ወእስምዮ ለባዕራን ህሩም። ትርጉሙ ወከሲቶ ረከበ ሀበ ይብል ወከሲቶ ረከበ ወከሲቶ መጽሐፈ ነው። ይሄ የሉቃስ ወንጌል ምዕራፍ 4 ላይ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳደገበት ወደ ናዝሬት ሄደ። በዚያም በምኩራቡ ገባ። የኢሳይያስን መጽሐፍ ያነብ ዘንድ ሰጡት ይላል። መጽሐፉን በገለጠ ጊዜ ያው መንፈሰ ኢሳይያስ 61 ላይ ያለውን ኃይለ ቃል የሚናገር ነው። እዜንወሙ ለነዳያን ፈንወኒ መጽሐፉን ገልጦ ባየ ጊዜ በተመለከተ ጊዜ እንዲህ ከሚል ቦታ እንዲህ ከሚል አንቀጽ ደረሰ። እዜንወሙ ለነዳያን ፈንወኒ ነዳያንን አስተምራቸው ዘንድ የባህሪ ሕይወት የመንፈስ ቅዱስ በእኔ ህልውና ያለ መንፈስ ቅዱስ ነዳያንን አስተምራቸው ዘንድ ላከኝ። ወእስክሎሙ ግዛነ ለጽዋዓን ጽዋዓንን በተአምራት ጽዋዓነ ሥጋን በተአምራት ጽዋዓነ ነፍስን በትምህርት አስተምራቸው ዘንድ ላከኝ የሚል ነው። ነቢዩ ኢሳይያስ ስለ ቱርፋን ስለ እስራኤል የተናገረ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 5500 ዘመን የነበረውን ፍዳ ለማዳን ሰው ሆኖ ያደረገውን ድህነት የሚናገር ምስጢር ነውና ስለዚህ ያው በሉቃስ ወንጌል ያለውን ነው የሚያመለክተን። ስለዚህ አሁንም ቢሆን ድህነትን ከድህነት ጋር እያገናኙ ሊቃውንቱ ወከሲቶ ረከበ አሁን መጽሐፍ የሚለው በአጠቃላይ በዚቁ መጽሐፍ የሚል አለ። አሁን ወደሚወስደን ይቺ ወደ ባሕራን የሞት ደብዳቤ ነው። ይችን የባሕራንን የሞት ደብዳቤ ቅዱስ ሚካኤል ደምሶ ወደ ሕይወት ስለለወጣት ወደ ሕይወት ስለቀየራት ባሕራን ድህነት ስላገኘ ድህነትን ከድህነት ጋር እያገናኙ ሊቃውንት የደረሱት ምስጢር ነው ማለት ነውና ስለዚህ መጽሐፉን ገልጦ ባየ ጊዜ በተመለከተ ጊዜ ከገለጠ በኋላ ነዳያንን አስተምራቸው ዘንድ ላከኝ። አዎ ለጽዋዓን ደግሞ ለተማረኩት ለምርኮኞች በስጋ ለተማረኩት ግዕዛንን ነፃነትን እሰብክላቸው ዘንድ በነፍስ ለተማረኩት ግዕዛነ ነፍስን እሰብክላቸው ዘንድ ላከኝ የሚል ትርጉም ነው ምእመናን። እዚህ ሌላው ደግሞ ረብ መለኮት ዘርያይንቲ መለኮት ዘርያይንቲ ሚካኤል
መልአክ መልአክ ወሐዋርያ ሚካኤል ሚካኤል መልአክ መልአክ ወሐዋርያ ሚካኤል መልአክ። ትርጉሙ ሚካኤል መልአክ ወሐዋርያ መልአክም ሐዋርያም የሆንክ ሊቀ መላእክት ቅዱስ ሚካኤል ምስጢረ መለኮትን የመለኮትን ምስጢር መለኮታዊ ምስጢርን ያዩ ዓይኖችህ ወብፁዓት ይላል ከዚቁ ከዘሩ ላይ ማለት ነው። የተመሰገኑ ናቸው፣ ንዑዳት ክቡራት ናቸው የሚል ትርጓሜ ይሰጠናል ማለት ነው። ምስጢረ መለኮትን ያዩ ዓይኖችህ። ይህ ምስጢረ ድህነት በአጠቃላይ ምስጢር የሚለው ብዙ ነው። ከዕለቱ ለይኩን ብርሃን ካለው ጀምሮ ከዕለተ እሑድ ጀምሮ እስከ ምስጢረ መንግሥተ ሰማያት ምስጢሩ ብዙ ነው። ስለዚህ ቅዱስ ሚካኤል ደግሞ ሊቀ መላእክት ነው፣ ቅሩበ እግዚእ ስለሆነ ስለዚህ የመለኮትን ምስጢር ያዩ ዓይኖችህ የድህነት ምስጢርን ያዩ ዓይኖችህ የተመሰገኑ ናቸው፣ ንዑዳት ክቡራር ናቸው ይላል። ስለዚህ ሚካኤል መልአክ ወሐዋርያ ሊቃውንቱ መልአክ ይሰመይ በተልእኮቱ ወሐዋርያ ይሰመይ በሐዊሮቱ ይላሉ። በመላኩ መልአክ ይለዋል፣ ደግሞ በመሄዱ በሐዊሮቱ በመሄዱ ማለት ነው ሐዋርያ ይለዋል ይላልና ስለዚህ መልአክም ሐዋርያም የሚለው ቅዱስ ሚካኤልን ነው ማለት ነው። ወደ ሌላ ወረብ እንሄዳለን። መልአክ ሰላምነ ሰላም መልአከ ሰላምነ ሰላም ሊቀ መላእክት ሚካኤል ወጸሊ በእንቲአ ሊቀ መላእክት ሚካኤል ወጸሊ በእንቲአ። ትርጉሙ መልአከ ሰላምነ ሊቀ መላእክት ሚካኤል ሰአል ወጸሊ በእንቲአነ። የሰላማችን አበጋዝ የሰላማችን ፊት አውራሪ የሰላማችን አለቃ ቅዱስ ሚካኤል ሆይ ሰአል ወጸሊ በእንቲአነ ስለኛ
ሰአል ለምን፣ ወጸልይ ጸልይ ማለት ፈጽመህ ለምንልን በውስጥ በአፍአ በነፍስ በስጋ ስለ ጊዜው ስለ ዘላለሙ ስለ ሕዝቡ ስለ አሕዛቡ ሲል ሰአል ወጸልይ በእንቲአነ ይላል። ለነገሩ አጽንዖት ለመስጠት ነው። ሁሉም ትርጉሙ ያው ነው። ስለኛ በደል ስለኛ መተላለፍ መልአኩ ቅዱስ ሚካኤል ሆይ ስለኛ ፈጽመህ ለምንልን የሚል ምስጢር ነው ምእመናን። ሌላው ወረብ የምልጣን ወረብ ነው። አመ ይሰቅልዎ አይሁድ ለእግዚእ አመ ይሰቅልዎ አይሁድ ለእግዚእ ሚካኤል አድመመ ወገብርኤል ተደም ሚካኤል አድመመ ወገብርኤል ተደም አመ ይሰቅልዎ አይሁድ ለእግዚእነ ርጉማን አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን በሰቀሉት ጊዜ ይላል ሚካኤል አድመመ፣ ሚካኤል ዝም አለ፣ ታገሰ፣ አስተዋለ። ወገብርኤል ተደመ፣ ገብርኤል ደግሞ ተደነቀ። እንዴት ይሆናል? እንዴት ይደረጋል? ፈጣሪን እኒህ እኩያን አይሁድ እንዴት ይሰቅሉታል ብሎ ገብርኤል ተደነቀ ይላሉ ሊቃውንቱ። ስለዚህ ሚካኤል አድመመ ወገብርኤል ተደመ ይላል። ስለዚህ ገብርኤል እንደውም በቀትር ጊዜ ፈጣሪያቸውን ሊያመሰግኑ ቅዱሳን መላእክት በዕለተ ዓርብ ለምስጋና በቀረቡ ጊዜ ተሰቅሎ ባዩት ጊዜ ደንግጠው እንደ ቅጠል ረገፉ፣ እንደ ግንድ ተረበረቡ፣ እንደ ሻሽ ተነጠፉ ነው የሚለው። በዚህ ጊዜ ቅዱስ ሚካኤል ዝም አለ፣ የፈጣሪውን ምሕረት ቸርነት አስተዋለ። ገብርኤል ተቆጣ። እንዴት ይሆናል? አይሆንም። ሰይፈ መዓቱን መዞ ሰይፉን ወረወረው ነው የሚለው እንደው። ስለዚህ የኢየሱስ ክርስቶስ ምሕረት ቸርነት ከልክሎት የቤተ መቅደሱን መጋረጃ አንዱን ዛ ከሁለት ከፍሎት ወረደ ነው የሚለውና ስለዚህ በዕለተ ዓርብ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስቅለት የተፈጸመውን የሚያመለክት ነው ማለት ነው። ሌላው የስመ ለዓለም ወረብ ነው። ይቤሎሙ ኢየሱስ ለአርዳኢሁ ኢየሱስ ይቤሎ ይቤሎሙ ኢየሱስ ለአርዳኢሁ ኢየሱስ ይቤሎ ሰማየ
አርግ ወአቡከ ሰማየ አርግ አበ አቡክሙ ኢየሱስ ለደቀ መዛሙርቱ እንዲህ አላቸው ይላል። ወደ ሰማይ አርጋለሁ፣ ወደ አባቴ ወደ አባታችሁ አርጋለሁ የሚል ነው። እንግዲህ ቃል ለቃል ትርጉሙ ማለት ነው። ወደ አባቴ ወደ አባታችሁ አርጋለሁ። አባቴ የሱ የባህሪ አባቱ ነው፣ ለኛ ደግሞ የጸጋ አባታችን ነው ማለት ነውና ስለዚህ ወደ አባቴ ወደ አባታችሁ አርጋለሁ የሚል የጌታችን የኢየሱስ ክርስቶስን እርገት በተመለከተ ነው ማለት ነው ድርሰቱ። አቡን እንበል አቡን ሃሌሉያ አብይ ስሙ ወአብይ ኃይሉ ለእግዚአብሔር ወይቤሎ ለሚካኤል ተንስ ንፋቀርነ በደብረ ሲና በደብረ ጽዮን በሀገር ቅድስት በአብይ ስብሐት ይሴብሕዎ መላእክት። ትርጉሙ ያው ነው። አብይ ስሙ ገናና ነው፣ ፍጹም ነው። ወአብይ ኃይሉ ለእግዚአብሔር እግዚአብሔር ኃይሉ ተአምራቱ ጌትነቱ ፍጹም ነው። ወይቤሎ ለሚካኤል ሚካኤልን እንዲህ አለው፣ ተንስ ንፋቀርነ ተነስ አዋጅ ንገር በዛ በደብረ ሲና በደብረ ጽዮን ልዩ በሆነች ከተማ በዚያ ቅዱሳን መላእክት በፍጹም በታላቅ ቃል ጌታችን ያመሰግኑታን የሚል ነው ትርጉሙ የሚያሳየው። አራራይና ሰላም ብለን እንላለን። ይቤሎሙ ኢየሱስ ለአርዳኢሁ አርግ ሰማየ አባቡየ ሀበስል ምረተ በእንተ እሊሃየ አርግ ሰማየ አባቡየ ሀበ አእላፍ መላእክት አርግ ሰማየ ሀበ አቡየ ሀበ ሚካኤል ወገብርኤል አርግ ሰማየ ሀበ አቡየ ሀበ ሱራፌል ወኪሩቤል አርግ ሰማየ ሀበ አቡየ ሀበ ኡራኤል ወሩፋኤል አርግ ሰማየ ሀበ አቡየ ሀበ ራጉኤል ወሳቁኤል
አርግ ሰማየ ሀበ አቡየ ዘፈነወኒ ውእቱ የአቢ እምኩሉ ቅነዋት እንዘ ሃሎ ወልድ ስቁለ ዲበ ዕፀ መስቀል አንከሩ ሱራፌል ወኪሩቤል ወሚካኤል ርእሶ ያደንን ወገብርኤልኒ ሀቤሁ ይንጽር ተሳሃልከ እግዚኦ ምድረከ ሃሌሉያ አመ ይነፍህ ሚካኤል ቀርነ በደብረ መቅደስየ አሜሃ ይትነስኡ ሙታን ይትየስኡ መላእክት በእርገቱ በፍስሐ ወበሰላም አእኮትዎ ለንጉሠ ስብሐት። አነሳሶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለልዑል እግዚአብሔር ክብርና ምስጋና ይድረሰው። እግዚአብሔር ይስጥልኝ። ይቆየን። ገባሬ ተአምር ጊዮርጊስ ቅዱስ